እኔ የመጣሁት ከማይጸብሪ ከወረዳ ጸለምት ነው የመጣሁ። እኔ የምመሰክረው ስለ ልጄና ስለ ራሴን ስለ ምሽቴ ነው የምመሰክረው። እኔ ፊቴን ያጣመኝ ነበር። ስሜ ማሳፍንት ንጉሴ ይባላለሁ። እኔ ፊቴን ያጣመኝ ነበር፣ ያዞረኝ ነበር። አፌን ከጆሮ ላይ አድርሶት ነበር። አይኔ ደግሞ አደጃ ወጥቶ አንድ አይኔ ወደ ውስጥ እያገባ ነበር። አዛ ለብዙ ጸበል ተንከራትቼ ፈውስ ሳጣ ወደዚህ ጸበል መጣሁ። አዚህ በመምጣቴ በመጠመቄና ጸበል በመጠጣቴ ብዙ ነገር ወጣልኝ። ፊቴም ተመለሰልኝ፣ ተመለሰልኝ። ምሽቴንም ይጥላት ነበር። ዝም ብሎ በቃ ደህና ታያታለህ፣ ያፋሽጋታል፣ በቃ ይጥላታል። አዚህ መጣ ነይ አዚህ ትፈወሻለህ ብያት መጣ፣ ዳነችልኝ። ልጄም በዛ ጭምር ጸጉር አልነበረውም፣ በቃ ቁስል ነው የነበረ ራሱ። ልደት ቀን ነው አዚህ የገባው በ2012 የልደቱ ዝክሩ በልቶ እንጀራው እንደበላ በአዛ ዳሩ በዚህ በጀራው ደም ወጣለት። ደም ወጣለትና ጸጉር የነበረ ቁስል እንዳለው ምርቁቅ ብሎ ነው የወደቀ። በቃ በዛ በሎት ነው ያሳየኝ። አዚህ ደግሞ አሁን ደግሞ አዚህ በመጣቴ ደግሞ በዚህ በገብርኤል ደግሞ አዚህ ክርምቱ የናሞኝ መንጋጋ ናሞኝ እንዲያውጦ ነበር ትል በልቶኝ ማለት ነው። የገብርኤል ዝክርን ንፍሮ በመብላቴ ንፍሮን በልቼ ዘበኛ እየጠበቁ ዝም ብሎ ተኝቼ እያለሁ ዝም ብሎ ብድግ ብሎብኝ ነው ሄደ። አዛ በጧት የነበረ ጠፍቶብኝ ያደረ። ለሳምንት ሙሉ እንጀራ አልበላ ኮቾሮ ምናምን አልበላ ነበር። ዝም ንፍሮን በላበትና ጎደለልኝ ማለት ነው። እና ምንም ትዳር አልነበረኝም። ከምሽቴ ጋር እሷ ከአባት እናቷ ትኖራለች፣ እኔ ከአባት እናቴ የምኖር ነበርኩ። ታማሚዎች ደህና አዚህ ከመጣሁ እንደሄድነ ግን ትዳሬም ይዤ ቤት ለመስራት በቅቼ መልሼም እንደገና ልጅ ለመውለድ በቅቻለሁ። እኔ ደረሰልኝ፣ ለእናንተ ቢደርስላችሁ። ስላዳመጣችሁን አመሰግናለሁ።